ይቀበልልን። እልል ብላችሁ አመስግኑ፣ ሥላሴን አመስግኑ። የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት ተመልከቱት የሰማዩን ድምቀት ተመልከቱት የሰማዩን አባት የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት ተመልከቱት የሰማዩን ድምቀት ተመልከቱት የሰማዩን አባት የሥላሴን መንበር ቅዱሳን ከበውት እያሸበሸቡ የሰማይ መላእክት ካህናተ ሰማይ ቅዱስ 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 ሲሉ ይህን ልዩ ተአምር ሊያዩ የታደሉ በጽድቅ ሥራቸው በምድር ይታያሉ፣ በጽድቅ ሥራቸው በምድር ይታያሉ። የሥላሴን መንበር ቅዱሳን ከበውት ኪሩቤል በደመና ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት ተመልከቱት የሰማዩን ድምቀት ተመልከቱት የሰማዩን አባት የቅዱሳን አገር የቅዱሳን አገር ሲያወድስ ይኖራል የሥላሴን ክብር ጽድቅና ርኅራኄ የተመላሽ ሰማይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴን መንበር ቅዱሳን ከበውት በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት ተመልከቱት የሰማዩን ድምቀት ተመልከቱት የሰማዩን አባት የቅዱሳን አገር የቅዱሳን አገር ሲያወድስ ይኖራል የሥላሴን ክብር ጽድቅና ርኅራኄ የተመላሽ ሰማይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ አማኑኤል ያድለን በትንሣኤ እንድናይ የሥላሴን መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት ተመልከቱት የሰማዩን ድምቀት ተመልከቱት የሰማዩን አባት የቅዱሳን አገር የቅዱሳን ኅብረት ሲያወድስ ይኖራል የሥላሴን ክብር ጽድቅና ርኅራኄ የተመላሽ ሰማይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴን መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት
አእላፍ መላእክት ሲሰግዱ በፍርሃት ተመልከቱት የሰማዩን ድምቀት ተመልከቱት የሰማዩን እልል ብላችሁ እግዚአብሔርን አመስግኑ። ክብር ምስጋና ለአምላካችን ለልዑል እግዚአብሔር ይሁን። ሞት ይደንግጥ ቀላያትም ይሰንጠቁ ከቦታ ይህንን ቦታ መርጦ ከዕለት ነገረ ሕማማቱ የሚታሰብባትን ረቡዕን መርጦ በአምላካችን በልዑል እግዚአብሔር ቤት በእመቤታችን በወላዲተ አምላክ በድንግል ማርያም በቃል ኪዳን ስፍራ የሰበሰበን የአባቶቻችን አምላክ ቅድስት ሥላሴ ክብር ምስጋና ይግባው። እልል ብላችሁ እግዚአብሔርን አመስግኑ። የቤተ ክርስቲያን ሕልውናዋ ነገረ ሥላሴን በማመን በማመስገን መጀመሪያ ነው። በዚህ ጥንታዊትና ታሪካዊት ስፍራ አባቶቻችን ያቆዩትን ከጥንት ጀምሮ ይከናወን የነበረውን መንፈሳዊ ሥነ ሥርዓት ዛሬም እንዲሁ ትውልድ በሚጠብቁ ታሪክ በሚያስቀምጡ ትውፊትን ለትውልድ በሚያሻግሩ የቤተ ክርስቲያን አባቶቻችንና ጠባቂዎቻችን መሠረት ሥርዓቱ ዛሬም እንደ ቀድሞው ይከናወናል። ከዚህ በመቀጠል አባቶቻችን ቅድስት ሥላሴን ወደሚያመሰግኑበት ለአምልኮቱ ለጌትነቱ የሚሆነውን ውዳሴ የሚያቀርቡበት የተወደደ የምስጋና ሰዓት ላይ ነው ያለነው። ሁላችንም እግዚአብሔርን እናመሰግናለን። እልል ብላችሁ እግዚአብሔርን አመስግኑ። ስብሐት ወክብር ለስሉስ ቅዱስ ይደሎ ሙላን ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ አሜን። እግዚአብሔርን አመስግኑ። ክብር ምስጋና ለቅድስት ሥላሴ ይሁን። አባቶቻችን በአንድነቱ በሦስትነቱ የሚመሰገነውን አምላክ ይገባዋል እያሉ አምላከ ቅዱሳን እግዚአብሔር አምላካችንን ያመሰግኑታል። እኛም ልጆቻቸው አባቶቻችንን ተከትለን እውነት ነው በአንድነቱ በሦስትነቱ ለሚመሰገነው ለሚሰለሰው ለሚቀደሰው ለሚወደሰው ጌታ ክብርና ምስጋና አምልኮትና ውዳሴ ይገባዋል እያልን እናመሰግናለን። እንድናመሰግነው የፈቀደልን አምላክ የኃጢአታችንን መብዛት የሰውነታችንን መክፋት ያልተመለከተውን ጌታ ቅድስት ሥላሴን እልል ብለን እናመስግን። ክብር ምስጋና ለስሙ ይሁን። ስብሐት ወክብር ለስሉስ ቅዱስ ይደሎ ሙላን ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ዜኒ ወዘልፈኒ ወለዓለመ አሜን። እልል ብላችሁ እግዚአብሔርን አመስግኑ። ክብር ምስጋና ለቅድስት ሥላሴ። አምላካችን ቅድስት ሥላሴ የንግሥና ዙፋኑን በኪሩቤል ጀርባ ላይ ዘርግቶ ከአንደኛው የዓለም ገጽ ወደ ሌላው የዓለም ዳርቻ አንዱም ለአንዱ በማያባራ ቃል በማያቋርጥ ምስጋና ለዓይኖቻቸው እንቅልፍ ለሽፋሽፍቶቻቸው እረፍት ሳያስፈልጋቸው አንዱም ለአንዱ ቅዱስ 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 እያሉ እያመሰገኑ ቅዳሴ የሚገባው ስለሆነ ውዳሴ የሚገባው ስለሆነ መመስገን የሚገባው ስለሆነ የጌትነቱን ምስጋና እያመሰገኑ ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ በአራቱም ማዕዘናት ዓለም እየዞሩ በምስጋና ቃል ያመሰግኑታል። በዚህ ጥንታዊትና ታሪካዊት ስፍራ አባቶቻችን ካህናቱ ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ አዜቡን፣ ሌቡን፣ ባሕሩን፣ መሱን እየዞሩ በአራቱም አቅጣጫ ኦርቶዶክሳውያን እንዲመቻቸው የለመኑ እንዲያገኙ
የሚያመሰግኑ ምስጋናቸውን እንዲቀበልላቸው፣ የተቸገሩ እንዲጽናኑ፣ ያለቀሱ እንዲበረቱ እግዚአብሔርን በመለመን እግዚአብሔርን ከመለመን ጋር በማመስገን ምድራችንን እየጠበቁ ሀገራችን ኢትዮጵያን ዳሯን እሳት መሃሏን ገነት አድርጎ እንዲጠብቅልን እግዚአብሔርን ያመሰግናሉ። እግዚአብሔር ይመስገን። እናትና ልጅን አርዶ ከመበላላት ያተረፈ አምላክ፣ ለምድራችን ሲሳይ ያልነፈጋት ጌታ፣ የምድርን ውሃ ጥም በዝናብ የሚቆርጥ አምላክ ለእኛም ለኦርቶዶክሳውያን የአባቶቻችንን ጸሎት ሰምቶ አምላከ ቅዱሳን እግዚአብሔር አምላካችን መጨረሻችንን ያሳምርልን፣ ከሚያመሰግኑት ወገን ያድርገን። እልል ብላችሁ እግዚአብሔርን አመስግኑ። ስብሐት ወክብር ለስሉስ ቅዱስ ይደሎ ሙላም ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ አሜን። እልል ብላችሁ እግዚአብሔርን አመስግኑ። ብርሃን አባ ጊዮርጊስ ዘጋስጫ በመጽሐፈ ድርሰቱ እንዲህ አለ። ሃይማኖት እንደ ገበያ ነው። ቆላ ያለው ወደ ደጋ ወጥቶ፣ ደጋ ያለው ወደ ቆላ ወርዶ የሚፈልገውን ገዝቶ የሚያስፈልገውን ይዞ እንደሚመጣ ኦርቶዶክሳዊ ተዋሕዶ ሃይማኖታችንም የጽድቅ ገበያ ናት። የማይረባንን ኃጢአት የማይጠቅመንን በደል ትተን በንስሐ ታጥበን ከእግዚአብሔር አምላካችን ጋር ህብረት አድርገን በቅድስና ተጎብኝተን የምንመጣባት የተወደደች ዓለም ናት። ሰሚነሽ ኪዳነ ምሕረትን የነፍስ ገበያ አድርጎ ሰማያውያንና ምድራውያን ኃጢአተኞች ሆነን ሳለን ከቅዱሳን ጋር የበደልን ሆነን ሳለን ከንጹሐን ጋር በቤቱ የደመረን አባቶቻችንን የባረከ እግዚአብሔር ሊባርከን በፍቅሩ ስቦ በቸርነቱ አቅርቦ በሰሚነሽ ኪዳነ ምሕረት ደጅ ስለሰበሰበን ክብርና ምስጋና ይግባው። እልል ብላችሁ እግዚአብሔርን አመስግኑ። ሰማይ ደጅ ቢሆን ምድር ወፍጮ ብትሆን እኔ በመካከል እህል ሆኜ ብፈጭ እመቤቴ አንቺን ይዤ ምንም አልሆንም ብሎ አባ ጊዮርጊስ እንዳመሰገነ የተማጸናት ተስፋ ያደረግናት ለክፉ ቀን ቤዛ ትሆነናለች ብለን ያመናት ሰሚነሽ ኪዳነ ምሕረት የሁላችንን መጨረሻ ታሳምርልን። እልል ብላችሁ እግዚአብሔርን አመስግኑ። ስብሐት ወክብር ለስሉስ ቅዱስ ይደሎ ሙላው ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ አሜን። እልል ብላችሁ እግዚአብሔርን አመስግኑ። መቼስ የእግዚአብሔር ቸርነቱ የአምላካችን ደግነቱ የሚታወቅ በዚህ ነው። አምላከ ቅዱሳን ልዑል እግዚአብሔር በንጽሕና የተመላለሰ በቅድስናው እየነገሰ የኃጢአታችንን መብዛት የሰውነታችንን መጥፋት እየታገሰ ዓይኖቹ እያዩ እንዳላዩ እያለፉን ጆሮው እንደሰማች እንዳልሰማ እየዘለለን በሚያስደንቅ ከተማ የሚያስደንቅ ምሕረቱን በእኛ የገለጠ የድንግል ማርያም ልጅ ክብር ምስጋና ይግባው። እልል ብላችሁ እግዚአብሔርን አመስግኑ። የምስጋና ሲሳይ ዘወትር ከሚበላበት ስብሐተ እግዚአብሔር ዕለት ዕለት ከሚነገርበት ቃለ እግዚአብሔር እንደ ዥረት ከሚፈስበት ታሪክ ሃይማኖት ከተጠበቀበት የአባቶቻችን አሻራ ካልጠፋበት ከአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ቤተ መቅደስ ተገኝተን ስሙን እንድንጠራ አምላክነቱን እንድናመሰግን የፈቀደልን አምላክ ክብር ምስጋና ይግባው። እልል ብላችሁ እግዚአብሔርን አመስግኑ።
ይማረን ነው ይሳለን ይማረን ነው ይሳለን የቀበነው ተማጽነን አምላካችን እግዚአብሔር ሰዓተ ሌሊቱን ባርኮ ቅዱሶ በሰላም በሰና ያሳድረን መዓልቱን ባርኮ ቅዱሶ በሰላም በሰና ያውለን። እናታችን እመቤታችን ሰሚነሽ ኪዳነ ምሕረት በእምነት ቃል ኪዳኗ አጽንታ ተጠብቀን ሀገራችን ኢትዮጵያን ሕዝባችንን ቅድስት ቤተክርስቲያናችንን አምላካችን እግዚአብሔር በምሕረቱ በቸርነቱ በረድኤቱ ይጠብቅልን። ቀበል እግዚአብሔር አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ የታበአነ እግዚአብሔር ተመንስታላ ደህና ባራህን ኩሉ ኩይስ መዚያከት መንግስት ነው ስፋት ዓለም በሰላም ቅዱስ ገብርኤል መላእክት ወግዝት የመረተና ነው ይድንግል መልክም እንዲሰጥ እግዚአብሔር ሰውስተና ነው። እግዚአብሔር አምላካችን የአባቶቻችንን አገልግሎት ይቀበልልን። እልል ብላችሁ እግዚአብሔርን አመስግኑ። ክብር ምስጋና ለቅዱስ ሥላሴ። ከዚህ በመቀጠል ዘወትር እንደሚደረገው ከአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ደጅ ለበረከት የሚሰጡንን መንፈሳውያን ስጦታዎች ሁሉ በጌታችን በኢየሱስ ክርስቶስ ሥልጣን በአባቶቻችን በካህናት ቃል በመስቀሉ ኃይል ተባርኮ ለምእመናን የሥጋ መድኃኒት የነፍስ በረከት እንዲያገኙበት አባቶቻችን ባርከው ይሰጡናል። የማር እምነቱ የተባረከ ነው። ድርሳኑ የተባረከ ነው። መጻሕፍቱ የተባረኩ ናቸው። መቁጠሪያዎቹ የተባረኩ ናቸው። ቀንዲሉ የተባረከ ነው። እያንዳንዳችን ባለሙያ ሲያዘጋጀው የባለሙያ ውጤት ነው የሚሆነው። ሀብት መንፈሳዊ የሚገኝበት፣ ሥርዓተ ቤተ ክርስቲያን የሚከብርበት፣ ሀብት መንፈሳዊ የሚገኝበት ደግሞ የተባረከ ሲሆን ብቻ ነው። ስለዚህ የተባረከውን ብቻ በመውሰድ ለነፍስ ለሥጋ በረከት እንድናተርፍ በልዑል እግዚአብሔር ስም እንጠይቃቸዋለን። ወደ ሥርዓተ ጸሎቱ እናልፋለን። ሩቅ እግዚአብሔር አባዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ቡሩክ እግዚአብሔር አባዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ቡሩክ እግዚአብሔር አባዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሆይ ኩሎ ጊዜ ይእዜኒ ወዘልፈኒ ለዓለመ ዓለም። ክብር ምስጋና ለቅድስት ሥላሴ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ሞት ይደንግጥ፣ ቀላያት የሚሰንጠቁ። ክብር ምስጋና ለሥላሴ ይሁን። እግዚአብሔርን አመስግኑ። ይህ ዕለት የተባረክንበት ከድንግል ማርያም እጅ ብዙ የተቀበልንበት በእናታችን በአዛኝቱ በወላዲት አምላክ በድንግል ማርያም ፊት አልቅሰን ብዙ በረከት የምንቀበልበት በነፍስ በሥጋ በረከት የምናፍስበት የተወደደ አገልግሎታችን ነው። እግዚአብሔር አምላክ ወዶና ፈቅዶ ሳይገባን ለዚህ ክብር ያደለን ጌታ ክብር ምስጋና ይግባው። እግዚአብሔርን አመስግኑ። እሺ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት የተዘጋጀላቸውን የክብር ቦታ ይይዛሉ፣ አረፍ አረፍ ይላሉ። አባቶቻችንና ወንድሞቻችን በእውነት ያለ እረፍት 24 ሰዓት እግዚአብሔርን እያገለገሉ ያለ ድካም፣ ያለ መታከት፣ ያለ መሰልቸት ስሙን እየጠሩ ጌትነቱን እያከበሩ እንዲሁ እንደ መላእክት ሲያገለግሉ ነው የሰነበቱት። አምላከ ቅዱሳን እግዚአብሔር አምላካችን አገልግሎታቸውን ይቀበልላቸው። በከበረች ጸሎታቸው በተወደደች አገልግሎታቸው እግዚአብሔር አምላካችን የእኛንም መጨረሻ ያሳምርልን፣ የነፍስ ዋጋ ያድርግላቸው፣ በረከታቸው ትድረሰን። እልል ብላችሁ አመስግኑ። እሺ ግራና ቀኝ ያላችሁ ባላችሁበት ሁኑ። ወንድሞች ባለንበት እንቁም። እህቶቻችንም እዛ ባላችሁበት ሁኑና አረፍ አረፍ እንላለን። ከቻላችሁ እዚህ ያላችሁ ወደኋላ ጥቂት ትሕትናሽን ደግነትሽን
እናቱ ሆነሻል ለመድኃኔዓለም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም ትሕትናሽ ግሩም ነው እመቤቴ የድንግል መምሕረት እመቤቴ እመቤቴ ዜናዋ አስገረመኝ እመቤቴ እመቤቴ እሳቱን ታቀፈች እመቤቴ እመቤቴ የማይቻለውን እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም የምስራቅ ደጃፍ ነሽ እመቤቴ እመቤቴ የሁላችን ተስፋ እመቤቴ እመቤቴ እሙለ ፀሐይ ጽድቅ እመቤቴ እመቤቴ የሁሉ ጠበቃ እመቤቴ እመቤቴ ድንግል ድል አክሊል እመቤቴ እመቤቴ ድንግል ስብስራ እመቤቴ እመቤቴ ድንግል ምስላለሽ እመቤቴ እመቤቴ የተዋሕዶ ተስፋ እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም እመቤቴ እመቤቴ ጋሻዬ ነሽ አንቺ እመቤቴ እመቤቴ ለእኔስ መመኪያዬ እመቤቴሽም እናቱ ደግነትሽም ልመናችንን የተሰማባት የወላዲተ አምላክ የድንግል ማርያምን ስዕል ነው እንዲያስባርኩን እንድናለቅስባት አባቶቻችን ይዘው እየመጡ ነው። ብላችሁ እግዚአብሔርን አመስግኑ። እንዘምራለን በዘላለም እንዘምራለን በዘላለም መስቀላቸውን ከፍ አድርገው በባረኳቸው
የወላዲተ አምላክ የድንግል ማርያም ስም ዛሬ በዚህ ቦታ እንድትመጣ Yes,